ሃይ አንድ ነገር አስቡ። የሆነ አሪፍ ቦታ ሆናችሁ ሰላማዊ ነው ሴፍ ነው ያላችሁት ቦታ ላይ በድንገት እባብ ቢነድፋችሁ ቁስላችሁን ከማሳከም መርዙን ከሰውነታችሁ ለማውጣት ከመሞከር ቶሎ ብላችሁ ለመዳን ከመሞከር ይልቅ እባቡን እያሳደዳችሁ ግን ለምንድነው የነደፍከኝ መልስ እፈልጋለሁ እኔ እኮ አይገባኝም ጥሩ ሰው ነኝ እያላችሁ ታሳድዱታላችሁ። ከሰዎችም ጋር እንደዛ ነው። የበደሏችሁን የሰበሯችሁን ጥሏችሁ የሄዱትን ሰዎች አድቫንቴጅ የወሰዱባችሁን በቃ ባልጠረጠራችሁበት ጊዜ የከዷችሁን ሰዎች እኔ ግን ምን አድርጌህ ነው እኔ እኮ ጥሩ ሰው ነኝ አይገባኝም መልስ እፈልጋለሁ ላረከኝ ነገር ለሰራኸኝ ስራ ለበደልከኝ በደል እያለን የምናሳድድ በጣም ብዙ ሰዎች አለን። እነሱ ግን ሄደዋል። የራሳቸውንም ኑሮ እየኖሩ ነው። ልክ እባቡ ወይኔ ባልነደፍኳት ኖሮ ጥሩ ሰው እኮ ነች እንደማይለው ሁሉ እነሱም እንዲህ ባላደረኳት ኖሮ አይደለም የሚሉት። በቃ ላይፍ ጎዝ ኦን ለነሱ። ስለዚህ ክሎጀር ለማግኘት መልስ ለማግኘት እነሱ ጋር የምናባክነውን ጊዜ እና ኢነርጂ ወደ ራሳችን መልሰን ከቁስሉ ለመዳን ከስብራቱ ደግሞ ለመጠገን የተሻለ ለመሆን ከዛ ሀዘን ለመውጣት ብንሞክር ነው የሚሻለው እላለሁ። እወዳችኋለሁ።